ጳውሎስ ብዙ ዕውቀት እኮ ወደ እብደት እየመራህ ነው። እብዱስ አንተ ነህ እንድትለው። አይ ንጉሥ ሆይ እኔ እንኳን የአእምሮ ነገር እናገራለሁ፣ በትንሣኤ ታምናለህ? እብድ የሚለውን ሴቭ አላደረገው። ኤልሳዕ ምን አለው? መላጣ ነብዩንም እኔ መላጣ ልጆቹ እኮ ረገማቸው። የተቀባ ስለሆነ ድቦች ወጥተው ጭጭ አየ ልጅ ነገር ተፈጥሮ ነው መላጣ ምናምን አላለም። አየ በሞራሉ መጥቶ ልበሰፊ ሆነ ተልኮህን ብቻ ሴቭ አድርገህ የተቆጡህን ቅጽል ስም ያወጡብህን አናሳልፍም ብለው የዘጉብህን ክብልል አድርገህ ካላንሸራተትከው ሴቭ ካረከው አለቀ። ሩጫውን በድል መፈጸም አትችልም። የፈለገውን ይናገር፣ የፈለገውን ያድርግ። በዝርዝር የተሰወረውን የሚገልጥ በአደባባይ ፍትህ የሚበይን አምላክ በሰማይ ያምርበታል እሱ ሲበይን። ምዕራፍ 9ን ታወጡና ክፍሉን ላንብብላችሁ። ምዕራፍ 9 የሚወጣበት ወራት በቀረበ ጊዜ ምዕራፍ 9 ቁጥር 51 ላይ ነኝ። ወደ ኢየሩሳሌም ለመሄድ ፊቱን አቀና፣ በፊቱ መልእክተኞች ሰደደ። ሄደው ሊያሰናዱለት ወደ ሳምራውያን መንደር ገቡ። ፊቱም ወደ ኢየሩሳሌም እንደሚሄድ ስለነበረ አልተቀበሉትም። ደቀ መዛሙርቱም ያዕቆብና ዮሐንስ አይተው ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጠፋቸው እንል ዘንድ ትወዳለህን? አሉት። እርሱ ግን ዞር ብሎ ገሰጻቸውና ምን አይነት መንፈስ እንደሆነላችሁ አታውቁም። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አለ። ወደ ሌላ መንደርም ሄዱ። ዛሬ ሶስተኛ የምናጠናው ከሰው መጠበቅ። ሶስተኛው ዛሬ የምናጠናው እሱ ነው። ጊዜ ካለን አራተኛ ብለን እናጠናለን። እንጸልያለን። ጌታ በዚህ ድንቅ ጌታ ወዳጆቼን ሰጠኸኝ። ቃልን የተራቡ ስራ ውለው ቢደክሙ ቃልን ለመስማት አልታከቱም። ከሰው ሳይሆን ካንተ ለመማር መጥተዋል። እኔም ከነሱ ጋር በፊት ነኝ። የጊዜውን ቃል ስታብራራልን ጸጋህ እንደ ወንዝ በልባችን እንዲፈስ ከተያዝንበት ነጥቆ እንዲያወጣን ሩጫችንም ጌታ ሆይ በድል ሩጫውን ፈጸምኩ ለማለት የምንችልበት ጥበብን ሙላብን። ክብር ለአንተ ይሁን። ስለ ስምህ ብለህ ስማን። አሜን። እና አደናቃፊዎችን ታያላችሁ። እና ኢየሩሳሌም ሐዋርያቱን ይዞ ሆን ብሎ ይመስለኛል፣ በእርግጥም ነው ሐዋርያቱን ይዞ በሳምራውያን መንገድ ሄደ። እነዚህ ሳምራውያን ታውቃላችሁ፣ አይሁድም ዘር የሶሪያም ዘር አለባቸው። አንድ ሳምር የተባለ የሶሪያ ንጉሥ አምጥቶ በኢየሩሳሌም የሱን ሕዝብ አስቀመጠ። የእስራኤልን ሰዎች ወስዶ በእነሱ አገር አስቀመጠ። ዘር መደባለቅ ፈልጎ ይመስለኛል። ከብዙ ጊዜ በኋላ እየተዋለዱ እየተጋቡም ሆኑ። ግን ንጹሕ የአብርሃም ዘር አይደሉም ብለው ስላመኑ አይሁዶች አይተባበሩም። እንዲያውም ከሳምራዊቱ ጋር ሲቀመጥ ኢየሱስ እንዴት ከእሷ ጋር ተቀመጠ ብለው ተገርመዋል። እና አይጨባበጡም፣ እርስ በርስ አይበሉም፣ እና ኢቭን መሬታቸውን አይረግጡም። እንደረከሰ ነገር ነው የሚቆጥሯቸው። እና ኢየሱስ በሳምራ መንገድ ስትሄድ ነው ወደ ኢየሩሳሌም የሚቀርብህ። እና ሐዋርያቱን ይዞ ጉዞ ጀመረ። ሉቃስ ይጽፍልን ሳምራውያንም መንገድ ዘጉ፣ አናሳልፍም አሉት። ለምን አሉት? ውለታ አለባቸው እኮ። ልጅቷን ፈውሷታል፣ ሳምራዊቷን ፈውሷል። ብዙ ለሳምራውያን ብዙ የፈውስና ነፃ የማውጣት ቸርነት አድርጓል። አላዳላም። ነገር ግን ሳምራውያን ስላችሁ መንፈሱን ማለት ነው፣ ከስጋና ከደም አይደለም። እና ወደ ኢየሩሳሌም እንደሚሄድ ገባቸው። መንፈሱ ገባው ልበላችሁ። አታልፍም ብለው ዘጉ። ለምን ዘጉ? ከመሬት ተነስተው ነው የዘጉት። ማለፍ ዲሞክራሲያዊ መብቱ ነው በአሁኑ ቋንቋ። ኢየሱስ የአብርሃም ዘር ነው፣ እስራኤላዊ ነው። እና ሳምራውያን ደግሞ በኢየሩሳሌም ተደተሪ ውስጥ ነው ያለችው ከተማዋ። አላሳልፍም ለማለት ብቁ መረጃ ማስረጃ ምክንያትም የላቸው። እንደው ይሄን ቃል መጠቀሜ እንዳትታዘቡኝ እንጂ ነጀሱት ማለት ነው። በቃ ባጭር ቃል ከመሬት ተነስቶ ይነጀሳል። ምን አርጌ ነው? አታውቀውም። ብር አልወሰድክ፣ ድንበር አልገፋ፣ አላማህም፣ በከንቱ ጠሉኝ የተባለው ይፈጸም ዘንድ እኮ ነው። ድንገት ከመሬት ተነስቶ በቃ እንደዚህ ያደርግሃል። ይሄን ነው የምትፈተነው። ቸርች አትፈተንም። እና የምትፈተነው ተናግሮ አናጋሪዎች፣ ከመሬት ተነስቶ መንገድ ዘጊዎች አሉ። እና ኢየሱስ ሐዋርያቱን ሊያሰለጥን ይመስለኛል። ለምን? ረጅም ጉዞ ካረገ በኋላ ስለሚሄዱ አናሳልፍም ብለው መንገድ ከሚዘጉት ምን ማድረግ እንዳለባቸው ፕራክቲካል ስልጠና ይሰጣቸው። እና ሲሄዱ አታልፍም አሉት። ለምንድን ነው የማላልፈው? ከእናንተ መሀል ብኖር
ነቢይ በገዛ አገሩ አይከበርም እንዴ? አምላክነቴን ነው ማሳየሽ አላለም። ልክን ነው ማሳየህም አላለም። ያሰናከልኳቸው ነገር አለ እንዴ ብሎ ራሱንም አልወቀሰም፣ ዝም አለ። ሐዋርያቱ ሙቀታቸውን እየለካው ነው። እኔ ጴጥሮስ ይመስለኛል ከሐዋርያቱ ጌታ ሆይ አንድ ጸሎት ትዝ አለን። ምን ትዝ አላቸው? ኤልያስ ከሰማይ እሳት ወርዶ እንዳፈጀ እያንዳንዷን በእሳት እያቃጠልን መንገድ እናስለቅቅ ተፈቅድልናል ወይ? ከባድ ነው። ምን አይነት መንፈስ እንደሆነላችሁ አታውቁም። የሰው ልጅ ሰውን ሊያድን እንጂ ሊያጠፋ አልመጣም። ታዲያስ ምን ማድረግ አለብን? መንገድ ሲዘጉ አንተ ብርቱና አሳሳቢ ጉዳይ አለ። ከመሬት ተነስተው እኮ ነው ልካቸው ነገራቸው እንጂ አበዙት እንጂ አይደለም። የመንፈሳዊ የጨዋታ ወጊን አይፈቅድም። ታዲያ ምን ታደርጋለህ? እኔ ነኝ የተፈለገው ይሄ ነው። በሌላ መንገድ ወደ ኢየሩሳሌም ሄደ። በአሁኑ ቋንቋ ዞር አለ። እቺን ፓርት አንችላትም። በተለይ ኢትዮጵያዊ ታውቃላችሁ፣ ክብሩ ሲነካ ወኔው ይመጣበታል። ይዘርዘርልኝ፣ ሐቁ ይውጣልኝ ትላለህ። ሐቁ ሲወጣልህ 10 ዓመት አልፈዋል። ሰውን አሸነፍክም በሰው ተሸነፍክም ትርጉሙ የለውም። ሰማያት የጓጉት በተባለው ቦታ ተልኮን ተፈጽመው ዘንድ ነው። ሰማራ መንገድ ቢዘጉም ቢያረዝሙበትም ዴስቲኔሽኑን አልለቀቀም፣ ግን መንገድ አርዝመውበታል። በእውነት ከሰው ተጠብቆ ተልኮን አልለቀቀም፣ አደራረጉን ግን ቀየረው። ዞር አለ። ለምን ዞር አለ? ምናልባት ለታላቁ ቀን ፍርድ ወይም ለህሊናቸው ወይም ለጊዜ ሊሆን ይችላል። ማን ያውቃል? በአንድም በሌላም ተዋቸው ማለት ነው። እሱ ግን ትኩረቱ ተልኮ ላይ ነበር። ከሰው መጠበቅ፣ ካደናቃፊ ዞር ካላልክ፣ ከሰው ጋር ካነካካ ሰይጣን በቃ ይሄዳል። እርስ በርስ ትጨራረሳለህ። እና ከመሬት ተነስተው መንገድን የሚዘጉባሉ በከንቱ ጠሉኝ ያልኳችሁ ነው ቅድም። እና ብዙ ጊዜ የሚሳካለትም በዚህ ነው። ከሰው መጠበቅ ካልቻልክ ሩጫህን በጊዜ መፈጸም አትችልም። ሰው ያዘገይሃል ማለት ነው። ሰውን አዝለህ መሮጥ አትችልም። ቆዳ ጫማ አድርገህ መሮጥ አትችልም። ለሩጫ ቀለል ነው ማለት አንድ ሰው አዝለህ አንዳንዶቻችን 3 ሰው ማዝለናል። እንዴት ትሮጣለህ ሰው አዝለህ? በልብህ መንገድ የዘጋብን ሴቭ ካረክ አለቀል። ስታነብ ወይዘሮ ከሌ ትመጣለች፣ ስትጸልይ አቶ አየለ ይመጣል። እንደዚሁ አገልግሎት ሳይሆን ደም ይጨምራል፣ ስኳር ይጨምራል፣ ሽበት ይጨምራል። ብንን ስትል 60 ዓመት ላይ ነው። እድሜ ብዙ ፍሬ ትንሽ ያደረገ ማን ነው? ሰዎች። ነጭስስ ብልት ካገኘህማ ያጣድፍልሃል። ርስት አላካፈልህም፣ ለቅሶ አልደረሰም፣ ስልክ ዘግቶብሃል፣ አማህ እኮ ይደረድርልሃል። ያለ ጊዜ ያስረጃል። እና ኢየሱስ ግን ዞር አለ። ታውቃላችሁ የሳምራውያን መንፈስ ታውቃላችሁ አሁንም ይሰራል። ስፒሪቱ እኮ አሁንም ይሰራል። በፊት እንዲያውም እባብ ነበር፣ አሁን ዘንዶ ሆኗል አድጎ። ኢትዮጵያን እኮ ያጫረሰው ይሄ መንፈስ ነው። በቋንቋ በብሔር የቤት ስራ ይሰጣል። አለቀ። መሬቱ ምቹ፣ ፀሐዩ ምቹ፣ ውሃው ንጹህ፣ በዓለም ላይ የሌለ እኮ ነው። ግን ሰው ከሰው አናከሰ። ማን ወንድ ነው የሚያርሰው? ማን ወንድ ነው የሚማራት? እኛው ለኛው ተጠባባቂ ሆነ አወደምናት። ከሰማይ እኮ ምንም በረዶ አልዘነበብንም። እርስ በርስ ነው ያጨራረሰን። ታውቃላችሁ እርስ በርስ ስትነካከሱ እንዳትጠፋፉ የተባለው ይሄ ነው። ስለዚህ ስማርት ነው። እና ኢየሱስ ከሳምራውያን ጋር ሊያነካካው የኢየሩሳሌም ጉዞ ሊያጨናግፍበት ነው የፈለገው። ጌታ ግን ዞር አለ። እንዲያውም ሉቃስ 4 ላይ ሄዳችሁ አንብቡ። ምን ይላል? ብዙ ለምጻም ነበሩ፣ ነማን የተፈወሰው ብዙ መበለቶች ነበሩ። ወደ ሶርያን የተላከው ኤልያስ ቁጣ ሞላባቸው። የመጀመሪያ ስብከቱ ነው በምኩራብ። ከተማው ተሰርታ ያለች ፎቅ ላይ ወስደው ከተራራ ላይ ቁልቁል ይፈጠፍጡት ወሰዱት። እሱ ግን ከመካከላቸው ዞር አለ፣ እልፍ ብሎ ሄደ። አስገራሚ ነው። እንዲህ ያለ ጸጋ ልበሰፊ ሆነ ተልኮህን ብቻ ሴቭ አድርገህ የተቆጡህን ቅጽል ስም ያወጡብህን አናሳልፍም ብለው የዘጉብህን ክብልል አድርገህ ካላንሸራተትከው ሴቭ ካረከው አለቀ። ሩጫውን በድል መፈጸም አትችልም።
በዚህ ዳዊትን ባነሳ ግድ ነው በእውነት በጣም ስለምወደው ስላጠናሁትም። ይሄ ልጅ በየጫካው ተንከራተተ። ሳሙኤልን የቀባው ብዙ መዝሙር ይችላል። ጸሎቱ ልዩ ነው። እስራኤልን ለመምራት በስሏል ወይ ልጄ ያለ ስላሴዎች። ስለዚህ የዳዊት አቅም መፈተሽ ነበረበት። በምን እንፈትሸው? ናባል ጥሩ ነው። በጎረቤቱ ናባል አለ አይደል? በጎቹን ቀን ከሌት ጠብቀዋል። ያለ ደሞዝ ነው የጠበቀው። እስቲ ምን እንደሚያደርግ እናያለን አለ እግዚአብሔር። ያን ሴናሪዮ ያዘጋጀው እና ናባል በጎችን ቀን ከሌት ጠብቅ ያለው ባሪያና ብላቴና ርቦኛል፣ በመልካም ቀን የመጣው በግብዣ አድርገ እባክህ ትንሽ እንጀራ ስጠኝ። 10 መልእክተኞች ላከ። ዳዊት ማን ነው? ከጌታ የኮበለለ ሽፍታ፣ ከወዴት እንደሆነ የማይታወቅ ዘር በሉ አለ። እምቢ ማለት ያባት ነው፣ መስደብ ግን አይችልም። ሰደበው በሰው ፊት። አሁን መላእክቶች በዳመና እየተጋፉ ያዩታል። ዳዊት ምን ያደርጋል? የታል እንጀራው? የታል መጠጡ? የታል ስጋው? ወይ ዳዊት ጽድቁ ቀርቶ በቅጦ በኮነነ ይባላል። ስጋ ትላለህ እንዴ? ሰድቦሃል። ማ ናባል ነው። ምን ብሎ? እንዲና እንዲህ ብሎ። እኔ አላምንም። 100 አለቃ እውነት ነው፣ ትክክል ነው። ቀን ከሌት በጎቹን በጠበቅኩ እምቢ ማለት ሲገባው ሰደበኝ፣ ሰደበ። አሁን የተናገረው ያሰበውን ተጽፎላችኋል። 600 ወታደሮች አቤት ዳዊት ሆዴ ከፋ ወደ ያለበት የተጨነቀ ሁሉ አለንልህ፣ ምን እናርግ? 200 ዕቃ ጠብቁ፣ 400 ፈረስ ላይ ቁጭ በሉ አለ። ከሰገባው ሰይፍን ምዘዙ፣ ጦርነቱን እኔ እመራለሁ። ምን እናርግ? ናባልና ወንዶች ሁሉ እንዲገደሉ፣ አንደኛ። 2 ፀሐይ እስኪወጣ ድረስ አንድ ወንድ እንዳይቀር። 3 ጦርነቱን እኔ እመራለሁ። ጀምሩ አላቸው። እሳት ልሶ እሳት ጎርሶ የሚባል ይሄ 400 ታውቃላችሁ፣ ዕዳ ያለበት ሰራዊትን እያዘመተ በመሐላ ራሱን አስሮ መጋለብ ጀመረ። ኦ ስላሴዎች በሰማይ አቢጊያ ፍጠኝልኝ፣ አብርጅልኝ። በሰደበ ኒኩለር ሰው ላይ ይጥላል እንዴ? አንድ ናባል በሰደበው ቀበሌውን ጭጭ አድርጉልኛል። ትዝ ይላችኋል። በመንፈስ ቅዱስ የተሞላች አእምሮዋ ብሩክ የሆነ አቢጊያ እንደ ትራፊክ ቆመችበት። በአይነ ስጋ ዛሬን ያየው የተቀባ ንጉሥ፣ ተስፋ ያለ ንጉሥ እንደሆን ካውቃለሁ። ዳዊት ምን ልታደርግ ነው የምትጋልበው? ባልሽ እምቢ ማለት ሲገባው ለምን እንደሚሰድበኝ ልኩን ነው ማሳየው። ማንነቴን እገልጥለታለሁ፣ አነጋግረዋለሁ በሚገባው። ኧረ እባክህ እኔ እኮ ሚስቱ ነኝ። ምን ማለት ፈልገሽ ነው? ሚስቱ ነኝ ስትይ 3 ስድብ ነው አይደል? ሰደበ። ቁርስ ላይ ስድብ ነው። ቁርሴ ምሳ ላይ ያጠጣኛል፣ እራት ላይ ያጠጣኛል። እንዳንተ ትክ አላልኩ። አልጋ አልቀየርኩ፣ ሽማግሌ ያላኩ አለው። እመማልደው እኮ ለባለጌ ባሌ ነው። አማራጭ አጥቼ እንዳይመስልህ፣ ውበቴን ተመልከት። 100 ወንድ ነው እንደ ማግኔት የምስበው። መፍታት አቅቶኝ አይምሰልህ። ወንዶች ይገደሉ አይደል ያልከው? ከእስራት ተፈታው ብዬ ልተረጉምልህ እኮ እችላለሁ። አፉን በከፈተ የዘራውን አሳጨደው ልል እችላለሁ። መንፈሳዊ ጨዋታው ግን ይሄ አይደለም። ዳዊት ለሰደበ ሁሉ ሰይፍ ከመዘዝክ ንጉሥ ስትሆን ምን ታደርግ ነው? ስንት እስር ቤት ስንቱን ልትቀላ ነው? እግዚአብሔር ካንተ ያርቀው። እኔን ብትሆኝ ምን ታደርጊያለሽ አላት። አየህ እኔ በሆን የናባል ንግግር ጨርሶ ነው ማላስበው። አንተ እኮ በሕያው መዝገብ የተጻፈልህ ከወገብ ነገስታት የሚወጡ የእግዚአብሔርን ጦርነት የምትዋጋ ፕሮግራም ያለ ሰው ነህ። ናባል ነው እንዲህ ብድግና ቁጭ የሚያደርግ? ንገረኝ እስቲ ዳዊት፣ ይሄ መንፈሳዊ ውጊያ ይመስልሃል? ሴት ነች ብለህ ፈንግለህ ብትገለው ትችላለህ፣ በደም ይጠይቃል። አየህ እግዚአብሔር ብድራትን ያሳንስብሃል። በቀል እግዚአብሔር ነው። ወንጭፍ በድንጋይ እንደሚጣል ነጥሎ የሚመታ አምላክ እያለልህ ለእግዚአብሔር ተወው። ሕያው እግዚአብሔር ፍትህን ይበይናል፣ አትጠራጠር። ውሃ አስቸለሰችበት። በብሉይ ኪዳን ጥርስ ያወለቀ ጥርስ አውልቅ በሚባልበት የአዲስ ኪዳን ኑሮ እኮ ነው የምታነጋገረው። አፈዘሰችው። በእውነት እንደተባለው በ10ኛው ቀን ናባልን እግዚአብሔር ቀሰፈው በእውነት። እና 10 ቀን ሲቀረው እኮ ሰበበኛ ነው፣ መሞቱ ላይ ቀር ያነካካል። ዳዊት ገደለው ለመባል እንጂ የኃጢአቱ ጽዋ እኮ ደርሷል። በ10ኛው ቀን ሩጫውን ጨረሰ።
እና የሞተው አቢጊያ ስትሰብከው ነው። ምንም መርዝ አላጠጣችው። በ10 ቀን ልቡ ተመታ፣ 10 ቀን አስታመመችው፣ ሩጫውን ጨረሰ። ከዛ አቢጊያን አገባት። ታውቃላችሁ፣ እሷም ኮድል ካለ ነበር ነገሩ። ግን እግዚአብሔር ያዘጋጀው ይመስለኛል በእውነት ታውቃላችሁ። አቢጊያና ዳዊት ከተጋቡ በኋላ የሚስትና የባል ጉዳይ አላረገውም። ምክንያቱም መለኮታዊ ፕሮግራም ነው። ጋብቻ እግረ መንገድ ነው። ስለዚህ ጫካ ውስጥ በበገና ይዘምርላታል። ስብከት የኔ ነው ትለዋለች ማለት ነው። ባይጻፍም እንደዛ ገምታለሁ። ያው ጠላትን በእጅ አሳልፎ ቢሰጥ እነካለሁ ብለህ እንኳን እሱን ጨርቁን ተነካና ቀኑ ደርሶ ይሞታል፣ በጠላት እጅ ይሞታል፣ ወይ እግዚአብሔር ነው የሚገለው እያለች እንደ ጌሾ በቃ ሳትወቅጣው አትቀርም። በምን አወቅ ብትሉኝ በሳኦል ነው ያወቅኩት። ይሄው ጠላትህ በምቹ ቦታ ሰጣለሁ የፈለከውን ታረጋለህ ተብሎ ተጽፏል ይሉታል የጾርያ ልጆች እና አቢሳ። ኖ አትንኩት፣ የሰደበህን ዘለ ጉብ ምትል ሊገል የመጣውን አትንኩት። ከየት አመጣው? አይምሮህን ማን ቀየረው? እችን ሴት ካገባው ጀምሮ ብራዘር ታጠጣኛለች፣ ቀየረችኝ። ለማንኛውም ልገለው ስችል እንዳልገደልኩት ምልክት እንዲሆን ትንሽ ጨርቁን በመቀስ ነገር በሰይፍ ቆርጦ ወሰደላት። ምንድን ያመጣው? ይኸውልሽ እንዳስተማርሽኝ አልነካሁት፣ ግን ልገለው ስችል እንደማርኩት እንድታውቂ ነው። ማን ነው ጨርቁን ካለ? የተቀባ ጨርቅ እኮ ነው። ልቡን መታው ይላል ንጉሥ። ልዋጭ አጥቶ እኮ አይደለም፣ ከመጠን በላይ በጣም ሳታሰለጥነው አልቀረችም። ገባው፣ ሪሊ ገባው። ዳዊት ከሰው መጠበቅ ትልቁ ፒክ እንደሆነ የመንፈሳዊ ህይወት እና ምንም መግደል ቢችልም በእግዚአብሔር ጊዜ ሁሉ እንዲሆን ከሰው መጠበቁ ድንቅ ነበር። ይህንን መጀመሪያም እግዚአብሔር አሰልጥኖታል። የምታውቁት ዳዊት ጦርነት ይደነፋል። ጎልያድ እስቲ ወሬውን አምጣልኝ። የማንን ወሬ? የጦርነቱን ወሬ። ዳዊትን ከረኝነት ወደ ጦር ሜዳው ሲሄድ ታውቃላችሁ፣ አስቸጋሪው ከጎልያድ በላይ ኤልያብ ነው። ወንድሙ ነው ኤልያብ። ትከሻው ሰፊ፣ ቁመቱ ረጅም ነው። እና አንተ ወሬኛ፣ ወሬ ልታይ ነው የመጣኸው፣ በልብ ተንኮል አለ፣ በጎቹን ለአውሬ ሰጥተሃል። ጠቅላላ የሐሰት ክስ ነው። እሰይ ልኮይ ነው። ዝም ብለህ አንተ ታላቅ ነኝ ብለህ ታወራለህ እንዴ? ዝም ብለህ አላበዛውም እንዴ? ናና ብትፈልግ እሰይ መስክር አላለም። ይሄ ነገር ቀላል ነው ሆነ። ዳዊትም ከኤልያብ ፊት ዞር አለ። ለምን? እግዚአብሔር የቸኮለው በጎልያድ ላይ የሚጽፈው ታሪክ አለው። ኤልያብን ቢያሸንፍም በኤልያብ ቢሸነፍም ምንም ትርጉም የለውም። ዳዊት ገብቶታል። ለሰነፎች ጊዜ አልበጀተም ነው የምላችሁ። ለሰነፍ ክብር ብትሰጠውም ጥበብን አይማርም፣ ብትጠይቀው አይመልስ፣ ብትነግረው አይገባው። አየህ፣ ዞር ብለህ ለጊዜና ለአምላክ ትተዋለህ። በኋላ ገባው። ዳዊት በጣም እየሰለጠነ መጣ። እንዲያውም ትዝ ይላችኋል ሳኦል ሲሞት እንደ ልቤ የተባለውን ይዛጋ ይመስለኛል። ናባል ሲሞት የስድቤን ፍርድ የፈረደልኝ እግዚአብሔር ሃሌሉያ ብሎ ዘምሯል። ሳኦል ሲሞት ግን እንደዛ አልዘመረም። እናንተ የጊልቦዓ ተራሮች ዝናብ አይዘነብባችሁ፣ እንደ ንስር ፈጣን የሆነው ዮናታን እና አኪማስ ይሞታል ሳኦል እናንተ ላይ። ለፍልስጤም እንዳይሰሙ እንዳትናገሩ ወርቀ ዘቦ ለሚያለብሳችሁ አልቅሱለት። በጾም በጸሎት ይገርማችኋል ቀበረው። አስገራሚ ነው። ደግሞ ድራማ ሲሰራ አይደለም፣ የምር ገብቶታል ከሰው መጠበቅ ምን እንደሆነ። ሆኖም ሰይጣን ችኮ ነው ታውቃላችሁ፣ አይለቅም። እና ብዙ ጊዜ ድል ቢነሳውም አንድ ቀን ግን ያገኘው መሰለኝ። አቢሴሎም ሊገለው ሲፈልግ ወደ ተራራ ሸሸ። መፈንቅለ መንግስት ነው፣ ድንገት ነው። እና አንድ ሳሚ የተባለ የቢንያም ሰው የጌራር ተወላጅ ተራራ ላይ ቆሞ አፈር እየበተነ በድንጋይ እየመታው አንተ ምናምን ተደም ሰው ይለዋል። ዞር ሲሉ ተራራ ላይ ቆሟል። ይሄ ምናምን ውሻ በአንድ ቀስ ለጥጣን እንግደለው አሉ። ቢወነጭፉ የማይስቱ ቢንያማን ግራና ቀኝ አሉ ቦዲጋርዶች። ግንባሩን እንበለው ኖ ተውት ይስተበኝ። አረ ዳዊት በአደባባይ በፌስቡክ ለቆለት እንደምትሉት እኮ ነው። ስሙን አጠልሽቶት አስተናቂ ነው። ከሰው መጠበቅ ይሄ ነው አልኩ። በኋላ አቢሴሎም ተሸንፎ ዳዊት ሲመጣ የረገመው ሳሚ እግሩ ላይ ወደቀ ማረኝ ብሎ። አንዳንድ ሰው ያጠጣችሁና ደግሞ ይቅር ይላችኋል። እና 15 ደቂቃ ነች እኮ 10 ደቂቃ ነው የተሳደበው።
አይ እግዚአብሔር የቀባውን ተሳድቧልና መሞት ይገባዋል አሉ ጀነራሎች። ኖ እኔ ራሴ መሞት ሲገባኝ ያዳነኝ ሕያው እግዚአብሔርን አትሞትም ብሎ ማለለት። ብራቮ ዳዊት ጨመረ ዳዊት አልኩ ማለት ነው። ትዝ ይላችኋል ሊሞት ሲል እኔ ደነገጥኩት። ልጄ ሰለሞን የምድርን ሩጫ ሁሉ ዛሬ እፈጽማለሁ፣ ማታ ልሞት ስለሆነ ኑዛዜ አለኝ፣ ተዘጋጅተሃል? ዝግጁ ነኝ አባቴ። ቀጥል ቁጥር 1 በል። ትዝ ይላችኋል ሳሚ ትላለህ። ማነው ሳሚ አባዬ? ድክ ድክ ስትል አቢሴሎ መፈንቅለ መንግስት ሲያደርግ ተራራ ላይ ብርቱ ርግማን ረገመኝ። ንጉሥ አልነበርክም እንዴ ታዲያ ዋጋውን አትሰጠውም? እግሬ ላይ ወድቆ ይቅርታ ጠየቀኝ። ማልኩለት በእግዚአብሔር ስም እግዚአብሔር እንዳይቀጣኝ ብዬ ይቅር ብዬዋለሁ። ግን መስሎኝ ነበር፣ ይቅር ያልኩት መስሎኝ ነበር። ሲመይ ሲነጋ ልቤ ውስጥ ለካ ሳሚ ቁጭ ብሏል። ይኸውልህ ደሜን ጨመረው፣ ትክትክ አደረገኝ። ሳየው መንገድ መቀየር ጀመርኩ። እንዲያውም ሞክሽ የሚባል የሳሚ እናት ቡና ጠጪ ሲባል ድንግጥል ጀመር። ባሉ ታጣጥሙት ከፈለጉ እንደዛ ነው ታሪኩ። እና ይህን ሁሉ ዓመት ይዘኸዋል በልብህ። ይዤዋለሁ። ምን ላድርገው? ግደለው። ሽበቱን ከደም ጋር መቃብር ጨምርልኝ። እግዚአብሔር እንዳይጠይቅህ ሌላ ኬዝ ስተዲ ፍጠርለት። እኔ አልገለውም ብዬ ነበር። ታውቃለህ ነገስታት ብዙ ዘዴ ያላቸው እናንተን ለማጥፋት ከፈለጉ። እኔ ጥበብ ስላለህ ከመሐላው ነፃ አውጣና ራስህ እንደምንም ብለህ የሚሞትበት ቀለበት ስራለት አሉ። ያ ጠቢብ ስለሆነ ሰራለት። አባቱ ሞቶ ሲቀብር ሳሚን ጥሩልኝ አለ ንጉሱ። ሳሚ መሞት ይገባ ነበር። ምሎልሃል አባቴ፣ ስለዚህ ስለ መሐላው ሲባል አትሞትም፣ ግን እጅ አንስተህ ማል አለው። ምን ልማል አለው? በፓርላማ ፊት በኢየሩሳሌም ቤት ሰርቼ እቀመጣለሁ፣ ታቦቱ መቅደሱ ባለበት። ከኢየሩሳሌም ወጥቼ ብገኝ ልሙት ብለህ ማል አለው። እኔ በሆነ አልምልም፣ ምን ያመጣል? ግን ስለፈራው ኢየሩሳሌም ዋና ከተማ አይደለች አዲስ አበባ ሁሉ አለ፣ ምን ችግር አለ ብሎ ይመስለኛል። አረ እምላለሁ፣ ኢየሩሳሌም ከፈቀድክልኝማ እምላለሁ። እሺ በሰላም ሂዳለሁ ማለት ነው። እና በኢየሩሳሌም አታምኑ 3 ዓመት ኖረ። እዛች ቁጭ ሲያየው ከኢየሩሳሌም አይወጣም። ሰለሞን ሲያየው አይወጣም። ባይጻፍም የምጠረጥረው ነገር ያርጓል። የሳሚ ሰራተኞች ጠፍተው ሄዱ። ወይ ወርቅ ወስደዋል ወይ ሞባይል ሰረቁ ባለው እንዳው እልም ብሎ ጠፉ። አጅሬ ዕቃውን ለማምጣት ሄዶ ሰራተኞቹን ይዞ መጣ። አለቀ። 5 ደቂቃ ኮነች። በዛችው ሰዓት ቤተ መንግስት ወዲያው ደረሰ። ናለው ለምን አባቴን ሰደብክ አይደለም። ንጉስና በእግዚአብሔር ስም ከኢየሩሳሌም ሲወጣ ልሙት ብለህ አልነበረም ያለው። አዘጋጀለት ማለት ነው። እኔ በምን አወቀ? ያኔ ካሜራ የለም። ሰራተኞቹ ራሱ የሰለሞን ሰላዮች ይመስሉኛል። አንድ ዕቃ ይዛችሁ ብር ብላችሁ ጥፉ እና ወጣ ሲል ደግሞ መታችሁ ንገሩኝ እንኳ 1000 ብር ያላቸው ያላቀ ጭጭ አለ። ኃጢአትን እግዚአብሔር መለሰብህ፣ በነያስ እርምጃ ወሰደበታል። አባትና ልጅ ተቀባብለው ጨረሱት ሩጫው። ግን የሳሚ መሞት ልክ ነው፣ የተቀባውን ስለሰደበ ነው። ነገር ግን የዳዊት ቂም ነው የገረመኝ። 2 ደቂቃ እኮ ነው የደም ሰው ያለው። ዳዊት የተሸከመው ግን እስኪሞት ነው። በውስጡ ምን አለ? ሳሚ የሚባል ቫይረስ አለ። በገና ሲመታ ሲዘምር መንፈስ ቅዱስ መፍሰስ አይችልም። ሲያጠናስ ብዙ ጊዜ ሰርቆታል። የ2 ደቂቃ ስድብ ለብዙ ዓመት ልትሸከመው ትችላለህ። ሰይጣን በጣም ኤክስፐርት ነው። አጥንት የሚሰብር 2 ቃል ይሰጣል እንደሚንበለበል እሳት። እሱ ኮረስቶታል፣ አንተን ያነዳል። ካላንከባለልከው እንደ ጥሩር አንጥረ ካልመለስከው አለቀል። ሩጫውን ያዘገይብሃል። የፍጥረት ሩጫን ያልተገራ አንደበት ይገታዋል። ያዕቆብ ያለው ለዚህ ትንሽ እሳት ከተማ እንደሚያቃጥል ትንሽ ቃል ሩጫን ይገታዋል። በዘሪ ይመጣል፣ በመልክ ይመጣል፣ በኢኮኖሚ ይመጣል፣ ጠቅ አድርጎ ይሄዳል። ስትብሰለሰል 3-4 ወር 3-4 ዓመት ይሄድልሃል። ቃላት ሩጫን ይገታሉ። በቃላት ልባቸው የተሰበረ ብዙ እንዳሉ ልነግራችሁ እፈልጋለሁ። ያልተገራ ቃል ልብ ይሰበራል፣ እንክትል የሚለው እና ያልደረሰባችሁ እኔ ይድረስባችሁ አልልም።
አይደለም። በጣም ከባድ ነው። በእውነት ነው የምላችሁ። እና ቃላት ከጥይት በላይ የመበሳሳት አቅም አለው። እንዲሁ ከረባት ለብሶ ይሄዳል እንጂ አብዛኛው ባልተገሩ ቃላት የተሰበረ ነው። አትረቢም፣ አትወልጂም፣ አይሆንልሽም፣ አይወዱሽም። ብዙ ቃላት እኮ አሉት። እንደ ፋብሪካ ነው የሚያመርትልህ። እና ቅጽል ስም ያወጣልሃል። ያናጢ ልጅ አበደኮ ይሉታል። ኤልሳ ምን አለው? መላጣ። ነብዩንም እኔ መላጣ 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 መላጣ። ልጆቹ እኮ ነው ረገማቸው። የተቀባ ስለሆነ ድቦች ወጥተው ጭጭ። አየ ልጅ ነገር ተፈጥሮ ነው መላጣ ምናምን አላለም። አየ በሞራሉ መጡበት። እሺ ልጆቹስ ሞቱ። የልጆቹ ወላጆች የኤልሳን ስብከት ይሰማሉ ወይ ነው ጥያቄው። ልጄን ገሎ እኮ ነው የሚሉ እና ኢየሱስን እንደሰደቡ እኛንም አየ ከስጋና ከደም ጋር ካገናኘው አለቀለ። ጳውሎስ ብዙ ዕውቀት እኮ ወደ እብደት እየመራህ ነው። እብዱስ አንተ ነህ እንድትለው ነው። አይ ንጉሥ ሆይ እኔ እንኳን የአእምሮ ነገር እናገራለሁ። በትንሣኤ ታምናለህ? እብድ የሚለውን ሴቭ አላደረገውም። ግን አንድ ቦታ አግኝቶታል። ሊቀ ካህኑ በእግዚአብሔርና በሰው ፊት ንጹሕ ሕሊና አለኝ ሲል ሊቀ ካህኑ በጥፍ ያለው ፍርድ ቤት ወታደር ልኮ አየህ ማታ ታስሯል። እራት አልበላም፣ ቁርስ አልበላም። ታስሮ ነው የቆመው። ድንገት እንደ መብረቅ ነው የመታው። አንተ በኖራ የተለሰን ግድግዳ እግዚአብሔር ይመታሃል። በፍርድ ቤት ተቀምጠ ያለ ፍርድ ትመታኛለህ እንዴ? አይ አሁን እኮ ለቀቀ የሚባለው ነው። አሁን ጆሮ ሊቀ ካህንን ሰደብከው። ሊቀ ካህን እኮ ነው አሉት። የሕዝብን አለቃ አትስደብ ተብሎ ነበር። ይቅርታ አድርግልኝ ሊቀ ካህን መሆንን ባላቅ ነው አለው። እንዴት አይታወቅም? ሊቀ ካህን ልብሱ ብዙ ነው፣ ጥምጥሙ ብዙ ነው። እሱ ራሱ የሸንጎ አባል ስለሆነ ያውቃቸዋል። ወይ አይኑን ካላመመው በቀር የሊቀ ካህን አጀቡ ጃንጥላው ስንት ነው። ግን ደግነቱ በይፋ ይቅርታ አድርጉልኝ ማለቱ ነው። ከዛ በኋላ ስህተቱን አልደገመም። እብድ ብትለው፣ ሽፍታ ብትለው፣ የሽፍታ አለቃ ብትለው፣ ለገንዘብ ነው ብትለው፣ በሞራሉ ብትመጣበት ነቃ ጳውሎስ። የ6,000 ሽፍታ አለቃ ከግብፅ ምድረ በዳ ሽፍቶችን የወሰድክን አለው። እባክህ ጠርሴስ የተወለድኩ ነኝ፣ ይልቅ እንድሰብክ ፈቀድልኝ። በሕግ አምላክ ማረጃ እኔን ሽፍታ አንተ ነህ አላለም። ዞር ተጋባው። ነህምያ ይሄ እኮ እንሸላሊት ቤት እኮ ይፈርሳል። ጌታ ሆይ ተመልከት። ናንዋይ አይ አልመጣም። መፈንቅለ መንግስት ልታደርግ ነው ይባላል። አልመጣም። ለምን? ቅጥሩ በጊዜ ነው የተሰጠኝ። ብራዘር ከአንተ ጋር ስዋይ እኔ ጊዜ የለኝም እንጂ አርጤክስስ እኮ ማህተም ያለው ደብዳቤ ሰጥቶኛል። እንሸላሊት ቤት እኔ ነኝ የምሄደው ነው እና እንዋይ በሞራል አይሆንም ብራዘር። እና ተነቃውቁ ማለት ነው። ከሰው መጠበቅ ነው እኮ። በዚህ ጉባኤ በእውነት መንፈስ ቅዱስ ወልቤ ይመስለኛል በሰው ምክንያት እንደሚገባ መሮጥ ያቃታት፣ ልቧን ያቆሰሉ፣ መንፈሷን ያወኩ ያልተገሩ ቃላት መንፈስና ሕይወት በሆነው ቃል ዛሬ ተጠረገ። አሜን። አይምሯችሁ ሲጸዳ ይታወቀኛል። አሜን። ልክ እንደ ጠል ጸጋው ከውስጥ የተቀመጠ ለብዙ ዓመት ይሄ እንደ ኮሌስትሮል እንደተባለው የተቀመጡ ደምን አላስተላልፍ ያለው ጸጋ የማያስተላልፉ የተጣበቀው ተወገደ። አሜን። ሃሌሉያ። እና የተሸከምሽውን ታወርጃለሽ ማለት ነው። ጸጋው እያወረደው ነው። አንቺ አትችይም፣ መሸከም አትችይም። ለአማኑኤል ሲጮህ እሱ ትከሻው ሰፊ ነው። ለእኛ አልተፈቀደልንም ተልኮ እንድትሸከም ነው እንጂ ሰው መሸከም እንዴት ገባ ነው። እና ኢየሱስም ዞር። ይገርም ነው። ከሳማርያን መንፈስ ዞር፣ ከሰው መጠበቅ የሚባለው ይሄ ነግሬያችሁ እንደሆነ አላውቅም። አንድ ክፍለ ሀገር ቆይቷል። ከሳምንት አገልግዬ ቡና ጠጡኝና መንገድ ዳር አንድ አፋር ቢያንስ 60-80 አላውቅም በጣም ረጃጅም ብዙ ግመሎች አስፋልቱ ዳር ይሄዳሉ። ልክ እንደ ኮሪያ ወታደር ሰልፋቸውን ጠብቀው አገጯን ከጭራዋ እያሰረ ቀጥታ ነው የሚሄዱት። እኔ የሚገርመው እግር አነሳሳቸው ራሱ እኩል ነው። ወይ ጉድ ብዬ በሞባይል ይቀርጻለሁ። ከዛ ውሾች መጡ ከከተማው። ዋይ ዋይ ምን አረጓቸው? ምንም። ዋይ 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 እንዴ! ውሾቹን ደግሞ አነሳው። የሚገርመው አንድም ግመል
ምን አርግሻለሁ ብላ ከሰልፍ መውጣት አይደለም ዞር ብላ ያየች ግመል ልጅ ተነቃቅተዋል። ለምንድን ነው የምትጮይ ብላ ግመሏ ብትወጣስ ስፍራዋ ይዘጋል። ውሻዋ ሰንሰል ውስጥ ወተፋለች። አይመጣጠኑ። ውሻ ይጮሃል፣ ግመሎች ይሄዳሉ። እኛ አንችልም። እኔ ላይ ነው የምትጮኸው? አዎ አንቺ ላይ ምን ታመጫለሽ? እኔ አንተ ነው። አዎ ሄደ። የጸሎት አገልግሎት አለፈ፣ ባይብል ስተዲ አለፈብ። ስትነታረክ ምጽአት ቁጭ፣ ከሰው መጠበቅ፣ ለጌታ ትተዋለህ። የፈለገውን ይናገር፣ የፈለገውን ያድርግ። በዝርዝር የተሰወረውን የሚገልጥ አየህ፣ የተከደነውን በአደባባይ ፍትህ የሚበይን አምላክ በሰማይ አለ። ያምርበታል እሱ ሲበይን። እዛ ኬዝ ስተዲ ውስጥ ከገባ ውል የሌለው ክርፈታ ተውሰብስቦ ነው የሚቀመጥልህ። ኢየሱስ ከሳምራ መንፈስ ተጠበቀ። ከሰው መጠበቅ። ሊጠልፍ ሲመጣ ዘለል ብለህ ዞር። ለምን ጠለፍከኝ አትለውም። ሆን ብሎ ነው የጠለፈ። መልስም የለውም። አያልቅም ደግሞ ውይይቱም አያልቅም። ታውቃላችሁ አባይን እንገድብ ስንል ብዙ ስብሰባ ጥሪ፣ ግብጽ እንሰብሰብ እንወያይ። አዎ ግድቡ ቆሞ እንወያይ። መቼም ውይይትሽ አያልቅም። ያንቺ እየገደብን እንወያያለን። ኢትዮጵያን ደግሞ የፈለግሽውን አምጪ አማላጭ። እንደ ቀልድ ነው ውይይቱ፣ የውሸት ነው። ፈረሰ ይባል የሚቀጥለው ወር ድልድዩ አለቀ። ግድቡ ተነቃቃን። እሺ እንወያይ፣ እኛ እኮ ሀቅ አለን። አባይ የኛ ነው። አፈርና ወርቅ ውሃችን ጠጥታችሁ እንወያይ። 1000 ዓመት አያልቅም። አየህ፣ ልብህን ከሷ እየጠበቅ ግድቡን ትሰራዋለህ። በቃ ተንኮሏ አያልቅም፣ ክፋቷ አያልቅም። እስከ መቼ ነው ማለት የለብህም። አንተ የተሰጠህን ተልእኮውን ብቻ ከነዛ ልብህን እየጠበቅ ዞር። ጌታ ይሄን ያስተማረን። ለመጨረሻው ከሰዎች ካደናቃፊዎች መጠበቅ። ኢየሱስ ይርዳን። አንድ ልጨምርላችሁ። በእውነት ቅድም ላካፈላችሁ የነበረው አራተኛ ብያው አጋርን መምረጥ። በሩጫ ሜዳ ላይ አጋርን ትመርጣለህ። የሚያሯሩጥ አጋር ማን ነው? አጋርን ካልመረጥክ በጣም ከባድ ነው። ከሰው መጠበቅ ብቻ አይደለም፣ ሰውንም መምረጥ አለብህ። ከክፉ ትጠበቃለህ፣ ወዳጆችን ደግሞ ትመርጣለህ። የሚያደናቅፉን ስትጠበቅ ሩጫውን የሚያግዙሃሉ፣ ንፋስ የሚጋፈጡልሃሉ፣ ሰዎችን የሚከላከሉልሃሉ። ኢነር ሰርክል ውስጥ የሚሆኑ አጋር ትመርጣለህ። ብቻህን ይሄን ዓለም አዘልቀው። ከሰው ሁሉ ርቀህ ከሰው ሁሉ ተጠብቀህ አትችልም። ደግሞ ልብህን የምትከፍትላቸው የህይወት አጋሮች ትመርጣለህ። ይህንን እዛው ክፍል ላይ ላንብብላችሁ። ምን ይላል? ምዕራፍ 9 ላይ ቁጥር 57 ምዕራፍ 9 ቁጥር 57 እነርሱም በመንገድ ሲሄዱ አንድ ሰው ጌታ ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ለቀበሮች ጉድጓድ፣ ለሰማይ ወፎች መሳፈሪያ ያላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ተመልከቱ፣ ወደ ኢየሩሳሌም ነው የሚሄደው። ለመገረፍ ነው የሚሄደው፣ ለመሰቀል ነው የሚሄደው። ሰው ያስፈልገዋል በዚህ ሰዓት። ኢቭን ሐዋርያቱ እንኳ እንዲረዱት ፈልጎ እንዲያጽናኑት እንቅልፍ ይዞባቸው ነበር። መልአክ መጥቶ አበረታው ይላቸዋል። እና በጭንቀት ሰዓት ሰው ትፈልጋለህ። ሲሄድ አንዱ ከቻለ ጌታ ሆይ የሚል ነው፣ የሚጣፍጥ ቃል ያለው። ወደ የምትሄድበት አይደለም ሁሉ ከተልሃለሁ። አቤት አብ እንደ በመከራዬ ሰዓት ጌታ እያለ ወደሚሄድበት ሁሉ የሚሄድ አጋር ሰጠኸኝ አላለም ጌታ። ብራዘር፣ ለወፎች ጎጆ፣ ለቀበሮ ጉድጓድ አለ፣ ለሰው ልጅ ቤት የለኝም። እኔ ቤት ስጠኝ አልኩ እንዴ እንዳትለኝ። ልከተል የምትለው ዝነኛ አገልጋይ እንደሆንኩ ስላወቅ ከመባው ልትቦጭቅ ነው። አንተ ምድር ተኮር ነህ። በአገልግሎትና በእኔ ልትጠቀም ነው እንጂ ልትጠቅመኝ አይደለም። የህይወት አጋሬ የኢየሩሳሌም ጉዞ ባልንጀራዬ መሆን አትችልም። ለምን? ብድራትህና ምድራዊ ትርፍህን አትለይም። ስለ ሰማይ ብድራትህ ሳይሆን ስለ ምድር ትርፍህ ነው የምትከተለኝ። እኔ ቤት ልሰጥህ አይደለም። ይሄ አገልግሎት የትርፍ ማግኛ አይደለም ብራዘር። ያፍ እንደ ከቅቤ ለቀሰለሰ ነው ቃልህ። የልብ ሐሳብ ግን አድቫንቴጅ ተኮር ነው።
አገልግሎት ተኮር አይደለም፣ ጥቅም ተኮር ነህ፣ ራስ ተኮር ነህ። ከኔ ጋር አትሄድም። በቀይ ካርድ ብዙ ሰው የሚጎዳው ኢነር ሰርክል ውስጥ የውስጥ አጋር የህይወት ጓደኛ መምረጥ አይችልም። ታውቃላችሁ። በዚህ ምክንያት ኢትዮጵያኖች ብዙ ይጎዳሉ። ሳያጣሩ ዝግዝግ አድርገው ሚስጥራቸው ሲካዱ እንክት። መጀመሪያውኑ ስትመርጪ ነው ስተቱ። የኢየሱስ ወዳጆች ጴጥሮስ ዮሐንስ ያዕቆብ ነው ከ12ቱም ጠጋ የሚያደርጋቸው። አንዳንድ ልዩ ሚስጥር የሚነገረው የጸሎት ሚስጥር የሚነገረው የመከራ አጋዥ ካልመረጥክ በጣም ከባድ ነው። ይሄን ምድር ለብቻ መኖር አትችልም። በሶስት የተገመደ ገመድ ፈጥኖ አይበጠስም። ትዝ ይላችኋል። ዳንኤልም ሚሳቅ ይሳቅ አብደናጎም በመከራ ሰዓት ይነገራቸዋል። በር ዘግተው የሚማልዱ ጓደኞች አሉት። አብርሃም መምሬ ኤስኮል አውናን የሚባሉ በጦርነት ሰዓት፣ ዳዊት 3 ኃያላን የሚባሉ አሉ። ሙሴስ እነ ሆርና እነ አሮን እጁ ሲደክም የሚያበረቱት አሉ። ታውቃላችሁ። ለነ ጳውሎስ አሉ እነ ጢሞቴዎስ። ለአንተ ሰው አለ ሆይ ነው ጥያቄው። እሺ የልብ ወዳጅ የህይወት አጋር እንዴት ልምረጥ? አንድ ሁለት መስፈርቶች ኢየሱስ እዚህ ጋር አምጥቷል። አጋር መምረጥ ያልቻሉ ብዙ የተጎዱ አሉ። አንዱ አባታችን አብርሃም ነው። ሎጥን ይዞት ሄደ። ሎጥ እኮ ማለት መጋረጃ ነው የስሙ ትርጉም ራሱ። ግን ሎጥ በእምነት ጻድቅ ቢሆንም ምድራዊ ይመስለኛል። ስለ ግጦሽና ስለ ከብት የአብርሃምና የሎጥ እረኞች ተጣሉ። ነብዩ አብርሃም ምን አለው? እኔ እናንተ ወንድማማች ነን፣ እንድንጣላ አልፈልግም አለው። መች ተጣላን እንዳትለኝ። እረኞች የኔ ላም ነው የወለደችው ያንተ ላም ነች የኔ ግጦሽ ነው እያሉ ሲጣሉ ስመዝን እኔ እናንተ መጋጨታችን አይቀርም ለምድራዊ ትርፍ። ካንተ ጋር መጣላት አልፈልግም፣ የፈለከውን ውሰድ፣ በሰላም ተለየኝ አለው። ሎጥ ሲለየው እግዚአብሔር ለአብርሃም ተገለጠለት። እስካሁን እንዳይገለጥ መጋረጃ የሆነው ሎጥ ነው ይመስለኛል። ከቤተሰብ ተለይተ ውጣ አለው። አባቱ ስለሞተ ይሉኝታ ይዞ ነው ያወጣው። ታራንና ሎጥን አውጣል አለው። በይሉኝታ ነው ያወጣው። ዋጋ ግን አስከፍሎታል። ስለ እንጀራ ሰስቶ አይደለም፣ መኖሪያም አጥቶ አይደለም። ቢሊየነር ነው እኮ አብርሃም። ግን የሰማይ መስኮቱን ሊዘጋበት እንደሚችል የገባው ይመስለኛል። በኋላ ስተቱን አልደገመም። የህይወት አጋርህን አብሮ ተጓዥህን መምረጥ አለብህ። የነ ሙሴ ወዳጅ ኦባብ ይባላል። አንተ እኮ እንደ እግዚአብሔር እንደ አይናችን ነው ይለዋል ኦባብን። እኔ የሚስቱ አባት ይመስለኛል። ምድረ በዳውን መንገድ ስለምታውቅ አይን ነህና እባክህ ከኛ ጋር ና አሉ። እና ዮቴር አሉ እና ሆር አሉ እሳት የላሱ ጓደኞች። እና ይህን የምድረ በዳ ጉዞ ብቻውን አልነበረም። ከጀርባ ባካፕ አለው ሙሴ አለው። ሳኦል ታውቃላችሁ ጓደኞቹ እነ ዶይቅ ናቸው። ዶይቅ ኢቭን እስራኤላዊ እኮ አይደለም እና ወሬኛ ነው ደግሞ። ለዳዊት አቤሜሌክ እንጀራ ሲሰጠው አባስቶ አጉልቶ መፈንቅለ መንግስት አድርጎብሃል አለው። ለስልጣንና ለእንጀራ ብሎ 85 ካህን ያሳረደ ሰው። ሰው እንዲህ ያለ ሳያጣራ የሚያወራ ጓደኛ ያደርጋል እንዴ? ሳኦልንም ማኑ አስነካው? የ85 ካህናትና የኖብ ከተማ ህፃናት ሁሉ ደም በእጁ እንዲመጣ ያደረገው ያልመረጠው ጓደኛ ነው። አሁን ነው ለምን ከሳይ ንጉስ ልጅ ሆነ? እንጀራ አላጣ ተመጣጣኝ ምግብ ለምን ከሳ? ያከሳው ማን ነው? ኢዮናዳብ ነው። የመረጠው ጓደኛ ቀጫጫነ ታምም ያለው ብለተኛ ንጉሱ ሊጠይቅ ሲመጣ ተማር ታስታም ይበለው። ልታስታምም ስትመጣ ጨርሳታል። እንደዚህ ያለ አጋንንት ያደረበት ጓደኛ ነው የመረጠው። ብልህ ይመስላችኋል፣ ጠቢብ ግን አይደለም። እግዚአብሔርን በመፍራት ይሆን አይደለም ማይንዱ። ለጉቦ ስማርት ነው፣ ለብላክ ማርኬት ስማርት ነው፣ ለጽድቅ ዜሮ ነው። ያመቻችልሃል፣ ጸጋን ይላጫል። የመረጠው ጓደኛ እኮ ብዙዎችን የጎዳው የህይወት አጋር መምረጥ አይችሉም። ሰለሞን 1000 ሚስቶች ከዚህ በፊት ነግሬያቸዋለሁ። ጠቅላላ ለጣዖት እንዲሰግድ ያዘነበሉት ያለ ጥንቃቄ የመረጣቸው ጓደኞቹ ናቸው። ሴቶቹ አንዴ ዕጣን ስታመጣ አንዴ ከርቤ ስታመጣ ስታጫጭስለት አዞረችበት። ለአጋንንቶች ሰገዱ። የህይወት አጋር ምርጫ ካልተጠነቀቅ መንገዱ ጠባብና ቀጭን ነው፣ ያሰናክሉሃል። የክፉ ባልንጀራ ክፉ መከራ ያገኘዋል ይላል ሰለሞን። መልካሙን አመልም ያጠፋል ይላል እኮ በመልእክት ላይ።
አንተ ክፉህን አይደለም የመረጥከው ጓደኛ የጊዜ ነው እንጂ በምንም አይነት መዋረስ አይቀርም። የፈለገ የጸሎት ሰው ሁን፣ ጓደኛ የውስጥ ሚስጥረኛን ካልመረጥክ እሱኑ ነው የምትመስለው። ዛሬ አንድ ቴክስት ይልክልሃል፣ ነገ ሁለት ይነግርሃል። የማይጭንብህ የለም። አንድ የአሮጌቷ ተረት እየነገረ ከሚለፈልፍ ሰው ልጄ ጢሞቴዎስ አንድ ያስጠንቅቀው፣ ሁለቴ ፈቅድልሃለሁ፣ ሶስተኛ ሽሻለሁ። እንደነሱ ነው የሚሆነው። ሄዶ ካልተጠነቀቅ ባለውለታዬ ነው፣ የሀገሬ ሰው ነው፣ ጎረቤቴ ነው፣ ቅብጥር ሰው እያልክ ዝም ካልከው ይነክስብሃል። ኖህም ወይን ተከለ፣ ራሱ ኮትኩቶ እኮ ነው ያሳደጋት። አስክራ ራቁቱን የጣለችው ራሱ ያጠጣት ወይን ነች። አንድ ቀን ትዘርፋለች። መጠንቀቅ በጣም ያስፈልጋል። ኤልሳ ወደ ሶሪያ ሄደና 20 ግመል ነው 40 ግመል ሀብት ሰጠው የሶሪያ ንጉስ። ወልደ አዴር ይባላል ጄኔራሉ። ለምንድን ነው የሁሉ ሀብት የሰጠኸኝ? አይ ንጉሱ ታሟል፣ እድናለሁ ወይስ እሞታለሁ የእግዚአብሔር መንፈስ ስላለ ንገረኝ አለው። ኤልሳም ግራ አጋቢ ትንቢት ነው የነገረው። ትድናለህ በለው፣ እንደሚሞት ግን አሳይቶኛል። ትድናለህ ወይ ግን እንደሚሞት ምን ማለት ነው? አጋጨኸው እኮ። እንደሚድን አውቃለሁ ከበሽታው፣ ግን ይሞታል። ማን ነው የሚገለው? አንተ ራስህ ትገለዋለህ። እኔ ገለዋለሁ፣ አንተ ትገለዋለህ። በፋንታውም ትነግሳለህ። የእስራኤልን ሴቶች ሳንጃ፣ እርጉዞችን በሳንጃ ትቀዳለህ፣ ሕፃናት ትፈጠፍጣለህ። ጌታዬ ሆይ ላደርገው የምመኘው አልነበረ እንዴ? ኃይል ከወዴት አመጣለሁ አሉ። ከዛ ንጉሱ ጋር ሄዶ ምን አለ ኤልሳ አለው? ትድናለህ ይልሃል አለው። እልልልል ብሎ ሳይጨርስ ትራስ ውሃ ውስጥ ነክሮ አፍኖ ገደለው። ሰው እንዴት አፍኖ ገዳይ ጓደኛ ያደርጋል? በጣም እኮ መጠንቀቅ ነው ንጉሱ የነበረበት። እንጀራዬን የበላ ተረከዙን በእኔ ላይ ያነሳ እንደሚል ነው። አንዳንዶቻችን መምረጥ ስለማንችል እኛው የመረጥናቸው አፍኖ ይገሉናል። መምረጥ ያለብህ እንደ ማርያም ነው። ሆይ ማርያም የጌታ እናት እኮ ተጠንታ አታልቅም። በእውነት ነው ብላ ቀጥታ ወደ ኤልሳቤጥ የጌታዬ እናት አለቻት። መንፈስ ቅዱስ የተሞላችሁ ዘመዷ ምንም መንገድ አያስፈልግሽም፣ የተነገረልሽ ይፈጸማልና ስላመንሽ ብጽዕት ነሽ፣ የጌታ እናት ነሽ ዘረዘረችላት። ማርያምም ዘካርያስና ኤልሳቤጥ ቤት 6 ወር መሰለኝ ተቀመጠች። ልታርሳት እንዳይመስላችሁ። ሁለት በጽድቅና ያለ ነቀፋ የኖሩ እንደ ግሉኮስ ነው የሚያጠጧት። ብላቴና ስለሆነች ማርያም እነዛ በእድሜ ገፉ ስለሆኑ ጽድቅና ጥበብን ይመግቧታል። ይሄ በጸጥታ ሁሉም በልቧ እየጠበቀች ሩጫውን የጨረሰችው ከዙሪያ ያሉት እነ ኤልሳቤጥ ናቸው። አብሪ ከዋክብት ናቸው። ይገርማል። እንደ ጋራጅ እኮ ነው የሚቀይሩ። ባልንጀራ በጣም ወሳኝ ነው። የህይወት አጋር መምረጥ። እንዴት ልምረጥ ነው ጥያቄው። 3 ምልክት ልንገራችሁ። ትክክለኛ አጋር ለመምረጥ 3 ምልክቶች ከኢየሱስ እናያለን። አንዱ ምን አለው? ሁልጊዜ ስለ ምድራዊ ትርፍ እንጂ ስለ ሰማይ ብድራቱ ግድ የማይለው ሰው የልብ ወዳጅ ሊሆን አይችልም። ዛሬም ንግድ፣ ዛሬም ጋብቻ፣ ዛሬም መብል፣ ዛሬም መጠጥ ጥሩ ነው። ንግድ ተክቶ መስራት ሁሌ ምድራዊ ነገር ከሆነ ሆዱ አምላኩ ነው ማለት ነው። ሰውየው ክብሩ በነውሩ ነው ማለት ነው። ከእንደ ያለ ሰው ሸርተት ብለህ ትወጣለህ። በቃ ስለ ሰማይ ከሞት በኋላ ስላለው ብድራት፣ ስለ ወንጌል ምንም ግድ የሌለው ከሆነ ቀይ መብራት ነው ይሄ ሰው። ኢየሱስ ስለዚህ አንተ ቤት ተኮር ነህ ውጣ አለው። ሁለተኛውን ነው ምልክቱን። ሁለተኛው እዛው ምዕራፍ 9 ላይ ሌላውም ተከተለኝ አለው። እርሱ ግን ጌታ ሆይ አስቀድሜ ልሂድና አባቴን እቀብር ዘንድ ፍቀድልኝ አለ። ኢየሱስም ሙታናቸው እንዲቀብሩ ሙታንን ተዋቸው፣ አንተስ ሄደህ የእግዚአብሔርን መንግሥት ስበክ። ሁለተኛው ምን አለ? አይ እኔ ቤት ስጠኝ ምናምን አልልህም ጌታ ሆይ፣ ግን አባቴን እንድቀብር ፍቀድልኝ። አባቱ ሞቷል። ጴጥሮስ ወይ ጳውሎስ ሄዶ ይቅበር ማለት አይደለም። አባትና እናትን አክብር ያለው እሱ እኮ ነው። አባቴን ልቅበር ማለት በአይሁድ ቋንቋ ስላረጀ ልጡረው እንደማለት ነው። ደግሞ የበኩር ሰው ስለሆነ ውርስ የሱ ነው። ውልና ማስረጃ ላመቻች እስኪሞት ድረስ ስንት ዓመት ነው የምትጦረው? አባትን አትጥር እኮ አልልህም። ቅድሚያ የምትሰጠው ግን ከወንጌል በላይ ጉዳይ አለ። ከኔ ጋር አትሄድም፣ ሂድና ጦረው። አባቱን መርዳቱን አይደለም የተቃወመው። የገዛ ቤተሰቡን የማይረዳ እንዲያውም ከማያምን ሰው ይልቅ ታውቃላችሁ።
አባትና እናትን አክብርም ያለው እሱ ነው። ግን ከእግዚአብሔር መንግስት በላይ ቅድሚያ ለሌላ የሚሰጥ ሰው የልብ ወዳጅ ሊሆን አይችልም። ክርስቲያን ሊሆን ይችላል፣ ወዳጅ ግን ሊሆን አይችልም። አንድ ቀን ሽርትት ነው የሚልብ አይሆንም። ቅድሚያ ለማን ነው? እኔ አንዳንድ ሰው አውቃለሁ ሁሌ የቤቱ ጉዳይ የማያልቅ ሰው ይሆናል። ማን ሊሰራው ነው? ሲመቸ የምትሰራው አይደለም የእግዚአብሔር መንግስት። የዓመት ፈቃድ የምትወጣበት አይደለም የእግዚአብሔር መንግስት። 24 ሰዓት የምትጋደለው እኮ ነው። አንዳንዱ ሲመቸው ነው። ልጆቹን ዋና ያስዋኝና ሶደሪ ውስጥና ጂም ያሰራና ጊዜ ካለው ነው። ኧረ እባክህ እንደሱም አይሆንም ብራዘር። እዛው ቤተሰብ ተኮር ከሆንክ ጥግን መያዝ ነው። አለቀ። እና ሰበቡ የማያልቅ ሰው አለ። የእግዚአብሔር መንቀጽ አስቀድማችሁ የሚለው አይሆንም። ትዝ ይላችኋል ሳምናስ። እኔ አንድ ሰው ነው ያነበብኩት። በቁርባንም በመባም ኃጢአትን ይቀራል የሚያለው ሳምናስን ነው። ምን ቢበድል ነው ብዬ ሳነብ እበላለሁ፣ እጠጣለሁ፣ እሞታለሁ አለ። ያዘበት። አንተ ለእንጀራና እንደ ከብት ለእንጀራ አይደል የምትኖረው? እንጀራ እኮ እግረ መንገድ ነው። ዛሬ ትሞታለህ አለ። ጎተራዬን አሰፋለሁ፣ ነፍሴ ሆይ እላታለሁ፣ ቢጠጪ ቤተሰቤ ሆይ እንኳን ቢል እኮ ጥሩ ነው። ሀብት በሀብት የሰጠ ጎተራ ሞልተ ነፍስን እንድታስደስት ነው እንዴ? ስለ ሰው መኖር ስለ እግዚአብሔር መኖር ወዴት አለ? ሰነፍ ባለጸጋ ትሞታለህ አለው ይላል። ትዝ ይላችሁ። እነዚህ ሆዳቸው አምላካቸው ክብራቸው በነውሮች ይልና ውሾች ናቸው ይላል። ከባድ ቃል ነው አይደል? ውሻ እኮ በጣም የተወደደ ነው። ጳውሎስ ወይ አሜሪካዊ ቢሆን ያስሩት ነበር አልኩ። ለምን ውሻ ታውቃላችሁ? እነሱ ግን ኮሜንታሪ ሳነብ ለካ የከተማ ውሻ አይደለም ኩናስ ነው የሚለው ግሪኩ። ኩናስ ምንድን ነው አልኩ። ጎግል ሳረግ ቀጫጭን ሆዳቸው ረጃጅም ቀበሮ የሚመስሉ በግሩፕ የሚሄዱ ናቸው። እና እነዚህ ውሾች አይደሉም። እነዚህ ታማኝ ናቸው፣ አይክዱህም። እነዛ ኩናስ የተባሉት ውሾች ቢበሉ ሆዳቸው ያው ነው። እኔ ምን ውስጥ እንደሚጨምሩት አታውቁ። አንዱን ዝሆን የሚሸቅ ያደርጉታል። ካሜራ ብታነሳ ያው ነው ሆዳቸው። እስከ ህይወቱም ሊበሉት ይችላሉ። እንስሳው ከመጠንም በላይ ጨካኝ ናቸው። የቀበሮ ዞር ናቸው። አየህ፣ እንዲህ ያሉ ሰዎች አሉ። ቢበሉ 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 ቢያጋብሱ የድሃን ንብረት ቢሰርቁ ስለ ሰው ጤፉ ጉዳይ ያልሆኑ ሰዎች አሉ። እንዴት ባልንጀራ ታደርገዋለህ? እግዚአብሔርን የማይወደውን ተረዳዋለህ ሆይ? ንጉሥ ሆይ ንገረኝ። ስለ ጮክ አድኖሃል እንዳደግም አካብን ተረዳዋለህ? ስራው እጅግ ክፉ የሆነውን አካሲያዝን ጓደኛ አደረገው። በጽዮን ጋብር ወርቅ ለመነገድ መርከብ ሰሩ። ነብዩ አካዚያስን ላከበት። ስራህን አፈረሰው። ስንቴ ነው የሚነገርህ? ቢዝነስ ከኃጢአተኛ ጋር ትሄዳለህ፣ እሱ ጠንቋይ መተተኛ ጋር ይሄዳል፣ አንተም ሼር ትገባለህ አለው እንደማለት ነው። ታውቃላችሁ፣ አንዳንዱ ትርፍ ያምጣለት እንጂ የፈለገ ደብተራ ደጋሚ ጉዳዩ አይደለም። መኒ ነው ዋናው። አይሆንም ብራዘር። ቅድሚያ የሚሸጠው ለማን ነው ብለህ ትጠይቃለህ። ቀይ መብራት ካበራበት ሸርተት ብለህ ትወርዳለህ። ሶስተኛው ነው ደግሞ ሶስተኛና የመጨረሻው ደግሞ ሌላው አስቀድሜ ከቤተሰቦች እንድሰናበት ፍቀድልኝ አለ። ኢየሱስ ግን ማንም እርፊ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግስት የተገባው አይደለም። ኢየሱስ ሲሪየስ ነው። ታውቃላችሁ፣ የኢየሩሳሌም ጉዞ ነው። የቀረችው ጥቂት ቀናት ነች። ይሄኛው ደግሞ ኮሚክ ነው። ጌታ ሆይ እኔ ይኸውልህ ልሰናበት አይደለም እምልህ፣ ቤት ስጠኝም አይደለም እምልህ፣ ሄጄ ጎንጫቸውን አድርጌ ብቻ ልምጣ። አንተ ደግሞ ምን እንደምትመስል እንገርህ። ሞፈርና ቀንበር ይዞ ወደ ኋላ የሚያይሰው ነው አለው። ምን ማለት ነው አልኩ። የእስራኤል ገበሬ እንደ ኢትዮጵያ አይደለም የሚያርሰው። በበሬ ሳይሆን በኮርማ ነው የሚያርሰው። ኮርማ ስንት የፈረስ ጉልበት አለው እኔ አላውቅም። በግምት እንደው 3-4 በሬ ኃይል ያለው ይመስለኛል። በጣም ግዙፍ ናቸው። ቸክለህ የተሳለው መሄጃ መሬት ቸክለህ ካልያዝክ ትንሽ ዞር ካልክ ቀንበሩንም አንተንም እቤትን የሚወስዱት መቋቋም አትችልም። እነሱ የወንጌሉ ስራ ተቸክሎ የሚያዝ ነው አሉ። ትኩረት የሚጠይቅ ነው። ይኸውልህ ወንጌሉን ይዘህ እንደዚህ እንደካልክ እንደ ሎጥ ሚስት ትልሙ ይበላሻል። እስቲ አገልግሎትን እንደው ለ3 ወር ዘና ፈታ ብዬ ልምጣ በል። ሌላ መልክ ይዞ ነው የምጠብቀው። አጅሬን ክርዳት ዘርቶ አደበላልቆ የማይሆን ሰው ተክሎብህ አይል ነገር
የእግዚአብሔር ስራ ዕለት ተዕለት ትኩረት የሚጠይቅ ነው። እኔ አንዳንድ ፓስተሮች አውቃለሁ ቸርች እዚህ ከፍቱና ሌላ ሀገር ናቸው። ሌላ ሀገር እረኛው እንዴት ነው መንጋውን የሚመሩት? ይደነቃለሁ። በእውነት ነው ማለት የሚሆን አይመስለኝም። በየቀኑ ቸክለህም አትችለው። ጥቂት ሸለብ ስታደርግ እንክርዳድ ይዘራባል። አትነቅለው፣ ተመሳስሎ ገብቶላል። ሲበቅል ነው የምታውቀው። እና የዕለት ተዕለት ትኩረቱ ምንድን ነው ብለህ ትጠይቃለህ ወዳይ ስታፈራ። የመጀመሪያው ስለ ሰማይ ብድራቱ ሐሳብ አለው ወይስ ምድራዊ ነገር ነው? ሁለተኛውስ ቅድሚያ የሚሰጠው ለምንድን ነው? ሶስተኛውስ ልዩ ትኩረቱ ምንድን ነው? የሰውየው አንዳንዱ ብቅ ጥልቅ ይልሃል። ትኩረቱ እሱ ነው ስትለው ዞር ይልሃል። እዛ ስትለው እዚህ ነው። ልዩ ትኩረት የለውም። ይሄ ወዳጅ ሊሆን አይችልም። እንደ ተልባ እንደተመቸው ነው። ከዚህም ሰው ዞር ማለት አለ አሉ። ሳት የላሱ የሰማይ ብድራት ቁጥር 1 ወንጌል ቁጥር 1 ትኩረታቸው ቁጥር 1 ሆነ። እነሱን ካገኘ አለቀ። እንደ ሚሳኤል ነው ይዘው የሚሄዱት። እነዚህ ያሉ ወዳጆች መምረጥ ግድ ነው። ኢየሱስ ሶስቱም የዘረራቸው ይመስለኛል። ተጓዘ ብቻውን። ለምን ያደናቀፉት ነበር? ሆምወርክ የሆኑበት ነበር፣ ሸክም የሆኑበት ነበር፣ ያዘገዩት ነበር። ታውቃላችሁ፣ ይሄን የህይወት ሩጫ ለመፈጸም ምን እናርግ? አንደኛው ከሰው ተጠበቅ፣ ሁለተኛው ሰው ምረጥ። ሁለት ነገር እኮ ከሰው አቅጣጫ ነው ዛሬ የተቃኘ ነው። ከማን ነው የምትጠበቀው? ከመሬት ተነስቶ ከሚለክፉ ስምን ከሚያጠፉት መንገድ ላይ ከሚቆሙ ከሳምራውያን ነው የምትጠበቀው። ዞር ትላለህ። በልብ ሴፍ አታረግም። በቀልና ፍርድ የአምላክ ስለሆነ ከነሱ መጠበቅ ብቻ አይደለም፣ ደግሞ ወደ ልብ የምታስጠጋቸው ልብን የምትከፍትላቸው አሉ። እነማ? ስለ ሰማይ ብድራቱ ቅድሚያ ስለሚሰጠው ትኩረቱን መዘነ ነው የምታስጠጋው። 2-3 ሰው በቂ ነው። አለቀ። በዚህ ምክንያት ኢየሱስ ሩጫውን ተፈጸመ አለ። በትክክለኛው ሰዓት በትክክለኛ ቦታ ከአባቱ የተቀበለውን ሩጫ ፈጸመ። አሁን 1 ሰዓት ሆነ ፊታችሁ ከቆምኩ፣ ግን መልእክት አለኝ ለዚህ ጉባኤ። በእውነት መልእክቱ ልጄ ሆይ በሸክላ ዕቃ ውስጥ በአንቺ ውስጥ ታላቅ መልእክት አለኝ። አንቺም ውድ የኔ መልእክተኛ ነሽ። ከዚህ በኋላ ስጋና ደም አይጫንሽም። አንቺ የኔ ነሽ የሚላት አለች። የተጎዳሽው ሁሉ ለኔ ታዩ፣ ሸክምሽን ሁሉ ለኔ ታዩ፣ እኔ እሸከመዋለሁ። አትሸከሚው። መሸከም ያለብሽ ተልኮዬ ነው። የጎዱሽ፣ ቅስምሽን የሰበሩ፣ መልካም አድርገሽ ክፉ ያረጉብሽ፣ ክፉ ቃል የተናገሩብሽ፣ ያደሙብሽ፣ ያሴሩብሽ አሉ። ታያቸው። በልብሽ አትያዥ። ለምን? ያደክሙሻል። እኔ አንድ ኮሎኔል መንግስቱ ደቦ ክልል ውሃ ተቆፍሮ እንዲመርቅ በአይምሮ ትዝ ይለኛል። አንዳንዴ በሄሊኮፕተር ሄደ። ባንዲራ ይዘዋል፣ እንስራ ይዘዋል፣ ፓምፕ ውሃ እሱ ሊመርቅ ማለት ነው። እና ሰላምታ ሰጡት። ክፈታ ሲከፍት ውሃው እንደ ወንዝ ፈሶ ልልል እንዲሉ ነው የተጠበቀው። ግን ጠብ ይል ጀመር። አይፈስም። ደነገጡ ኢንጂነሮቹ። እና ላይቭ እኮ እየተላለፈ ነው። ቆይ ኮሎኔል ብለው ሲፈቱት 2 ነው 3 እንቆራሪት ግጥም አድርጎታል። በባሊ ደፉት እና ገጥመው ክፈት አሉት። እንደ ወንዝ እንደ እንቆራሪት በልብሽ የተቀመጡ ኃይል እንዳይፈስ የዘጉት ዛሬ ተወገዱ። አሜን። ቃሉ ፈልፍሎ ያወጣዋል። መንፈሳዊ መራ አለው ጌታ። እና የተደበቀ አቶ ከሌ ወይዘሮ ከሌ ወላጆችሽም ቢሆኑ ትዳርም ቢሆን አለቃሽ ቢሆን ፓስተርም ቢሆን በልብሽ የከበደውን ኢየሱስ አስወገደው። አሜን። ቀለል ይልሃል። አሁን ለመሮጥ ሰው ተሸክማ አትችልም። ራሱ ይገላል። እንደው ለዚህ ለሞተ ሰው ከዚህ ከሞተ ሰውነት የሚያድነኝ ማን ነው ይላል ጳውሎስ። ለሞት ማን ነው የሞተ ሰው የሚለው ማን ነው እላለሁ። እና አንድ ኮሜንታሪ ላይ አስገራሚ ነገር አገኘው። እኔ አሁን ሰው ብገድል
ያኔ በጳውሎስ ዘመን እስር ቤት አይከቱኝም። ማን ይቀልባል? እኔ የገደልኩትን ያሳዝሉኝና በሰንሰል አስረው ሰላም ላንተ ይሉኝ። ስተኛም አስከሬን አዝዬ ስበላም የገደልኩት ይገለኛል። እንዳልኩ ይገለኛል። በልብ ከያዝክ ቀስ እያለ ነው የሚገልህ። ታወርደዋለህ ብራዘር። ቀለል በቃ ዞር ትላለህ። ሁሉን ለሚችል አምላክ ትሰጠዋለህ። ቂም ከያዝክ፣ ልብ ካኮረፈ፣ ንዴት በቀልልህ ከያዘ አለቀልህ። ከዛው መጠበቅ እሱ ነው። ስለዚህ ነው ሳሙኤል ኤሊ ቤት እኮ ኖሯል። አልቤርጎ አይደለም፣ መቅደሱ ዝሙት ይሰራሉ የኤሊ ልጆች። ምን ሰው አለ እዚህ ቤት? ምን ሰው አለ? ደሜ ጨመረ እርድብን ሲል አታየው? ፍትህ የሚበይን አምላክ አለ። ጭጭ ኃጢአትን አትቃወሙ እኮ አላልኩም፣ ግን የሰው ቁጣ እግዚአብሔርን ጽድቅ አይሰራም። ብቻውን ፍትህ የሚበይን አምላክ ካለ ምን አንጨረጨረኝ? ትዝ ይላል። እኔ በጣም የምደነቅበት ሐዋርያው ዮሐንስ ነው። እንዴት ኢየሱስ ከይሁዳ ጋር ኖረ እላለሁ። ከመባው እየቦጨቀ አንተ ስሜን አሰድበሃል፣ ትላንት ሰረክ፣ አይበቃም አላለውም። ፍትህ የሚበይን አምላክ ጊዜን ያውቃል። የሚገርማችሁ ዮሐንስም ያውቃል። ይሄ በምን አወክ ብትሉ ገበታ ላይ ከእናንተ አንዱ አሳልፎ ይሰጠኛል ድንግጥ አሉ። ጴጥሮስ ይመስለኛል። አረ ዮሐንስ ልንፈነዳ ነው። ጠቀሰውና ማን እንደሆንክ እባክህ ፈንዳው ነገሩ። ዮሐንስም ጌታ ሆይ ማን ነው አለው። ኢየሱስ ያለው ትዝ ይላችሁ ይሁዳ ነው አላለውም። ለምን? የአፉን ቃል በቁጥር ያውቁታል። ትኩር ብለው ሲያዩ ይሁዳ፣ ባይሰሙም ያውቁታል። እና አምታታባቸው። ከኔ ጋር በውጭት የሚያጠቅሰው ነው አሉ። ረዘም አደረገው ማለት ነው። ምን አለ? ረጅም ስቴትመንት ነው። ዮሐንስ ኢየሱስ ሲያጠቅስ ይሁዳም ሲያጠቅስ ኮድ ነው የሰጠው። ይሁዳ ነው ማለት ነው አለ ዮሐንስ። እነሱ ግን ለድሃ ስጥ ያለ መሰላቸው ይላል። ሸወዳቸው ነው በሁሉ ቋንቋ። ለምን ለዮሐንስ ነገረው? ለጴጥሮስ ቢነግረውስ በል አለቀ። አንተን አሳልፎ ይሁዳ ገንዘብ ያዡ እሱ ይሁዳ እዛ ጓዳ እንደምነግርህ ነገር አለ። ለሁለት በሰይፍ ነው የሚከፍለው። በእውነት ነው ማለት አይችልም። ጴጥሮስ አይችልም። ሚስጥር የደበቀው ስላልወደደው አይደለም። አይችልም። ብቡ ትክትክ ስለሚል የማልኮስንም ጆሮ በሰይፍ እኮ ነው የቆረጠው። ለጭንቅላቱ ነበረ ኮፍያው ተንሸራቶ ነው የሚሉት። እና በጣም አሳ መቁረጥም ስለለመደ አንገቱን ሊቀረው ይችላል። አይችልም፣ ይደበቅበታል። ዮሐንስ ግን ፊቱ አልቀላም፣ እንባውም አልመጣም። ጭጭ ዋጥ። አቤት መጣ። ከይሁዳ ጋር ከኖር ከሁሉ ጋር ትችላለህ። ጭጭ ዋጥ። ራእይም ላይ ሄዶ ዘረዘረለት። ልበሰፊ ነው። አየህ፣ ከሰው መጠበቅ እኮ ይሄ ነው። ፍትህ የሚሰራ አምላክ ስላለ በኃጢአተኞች ፈጥና አትቆጣ። ባልንጀራ ባሳፈረ ጊዜ ለፍርድ ፈጥና አትወጣ የሚለው ለዚህ ነው። ጭጭ ዋጥ። ሚዛን መጠበቅ ይሄ ነው። ከተቆጣስ እንደ ሙሴ ጽላቱን ነው የምትሰብረው። አይደገምም እንዲህ ያለ ነገር። በምንም አይነት የሰው ቁጣ ጽድቅን አይሰራም። ሞቅ ስለሚል ላጥ ታደርጋለህ። አንድ ቃል ከአፍ ከወጣ አፋፍ ይላሉ እናቶች። አንድ ጊዜ ነው የሚባርቅብህ። እድሜህን ትጸጸታለህ። መጠበቅን መማር ግን ከሰው ተጠብቀ ብቻህን አትዘልቀውምና አጋሮችን መምረጥ የሚባል ደግሞ አለ። እነዚህን ሁለት ሚዛን ከጠበቅ ሩጫህን በድል ተወጣ ማለት ነው። እግዚአብሔር ይርዳል።